ብላል ብያለሁ። ማስረጃ መጡ ጋብቻ ወሲብ ፈጽሞበታል ብያለሁ። ወሲብ ፈጽሞበታል ብላ እንዳትዋሽ። አዳምጥሽ ልዝት ነው። ተረጋጋ ሰውዬ ብለሃል አላልክም። እንዳትዋሽ ብለሃል አላልክም። መልስ ተረጋጋ። አሁን ልልህ እችላለሁ ብደግም እችላለሁ። ያላ በል ተረጋጋ ሰውዬ ቀስበል። አሁን ለጥያቄው መልስ መልስ። ሜሬጅ ኮንሱሜትድ ሆነ ማለት ተሟላ ማለት ነው። ተሟላ ማለት ደግሞ አልዘሞተባትም አላገባ። የእስልምና ጭንቅላት አስቡ። ጥያቄውን ወሲብ ፈጽሞባታል ላፈሩበት ማለት ነው። አያችሁ ዛሬ ላይ ውሸታ ወላሂ እኔ ፊት የሚለው እኔ ፊት እዛ ፊት ሲለው ነበር። ወሲብ ፈጽሞባታል ስትል ነበር አለ። ለምን ታፍርበታል? እኔ ወሲብ ፈጽሞበታል ብለሃል አይደለ? እችላለሁ። ምክንያቱም በልጅ አንተ ወንድ ከሆንክ ማለት ፈጽሞበታል ብለህ አንተ ወንድ ልጅ ከሆንክ አትፍራ በተናገርከው ነገር። አዎ ብለሃል። ምክንያቱም ማስረጃ አምጣ። ሰውዬው ሐዲስ ላይ ወሲብ ፈጽሞባት የሚል ማስረጃ አውጣ። ያላ አውጣ። ኦኬ 9 ዓመት ሙሉ አብሯት ሲኖር አውጣ። ማስረጃ ነው የምፈልገው፣ ያንተን ወሬ አይደለም። ማስረጃ ወሲብ ፈጽሞባት በ9 ዓመት ማስረጃ ሜሬጅ ኮንሱሜትድ ሆነ ይላል። አውጣ ያላ አውጣ። ቡኻሪ 5134 ክፈትናበት። አውጣ ማስረጃ። አንተ የተናገርከው ማስረጃ አውጣ። ወሲብ ፈጽሞባት የሚለውን ሊያሳየህ ነው። ያላ አውጣ። 9 ዓመት ሙሉ አብራት ሲኖር አውጣ ማስረጃ። ያለው ማየት ይችላል ማለት ነው። ሁለተኛ እንዲህ አይነት ወሬ አንተ ትልቅ ሰው ነህ። የሌለ ነገር ታወራለህ። ወላሂ ክርስቲያኖች እየተጫወቱባቸው ነው። ሰውዬ አንድ የሚያውቀው ነገር የለም። ማስረጃ አምጣ ሲባል አያችሁት አይደለ? ህፃን ልጅ ና 9 ዓመት እያለች እንትን ይላል። የቱ ጋር ነው በ9 ዓመቷ ወሲብ ፈጽሞባት የሚለው ማስረጃ? አንተ ማስረጃ ይዘህ አይደል እያወራህ ያለው? ለምን አታወጣም? አያችሁት? የሚናገረው ነገር ማስረጃ ማምጣት አይችልም። አያችሁ አይደለ? ክርስቲያኖች አንድ መልስ ገብታችኋል አይደለ? ሐዲሱ ላይ ነብዩ መሐመድ አንድ ላስረዳቸው አትዋሻቸው፣ ህፃን ልጆች አይደሉም፣ ትልልቆች ናቸው። ትልቅ ሰውዬ ማሻአላህ በ6 ዓመት ሜሬጅ ኮንሱሜትድ ሆነ በ9 ዓመቷ